ሰላም ጤና ይስጥልኝ። ግርማ እባላለሁ። እስኪ ዛሬ ስለ ሜታቦሊክ ዲስኦርደር የተወሰነ ነገር ልበላችሁ። ከቅርብ ጊዜ ወዲህ ብዙ ሰዎች ላይ የስኳር በሽታ አለባችሁ፣ የግፊት በሽታ አለባችሁ፣ የልብ ቧንቧ ችግር አለባችሁ እየተባለ እንሰማለን። ወይም ደግሞ ከቤተሰቦቻችን የተወሰኑ ሰዎች ላይ እንዳለ ሲነገረን ሪሰንትሊ እየጨመሩ መሆናቸውን እየሰማን እንገኛለን። እነዚህ በአብዛኛው ጊዜ እነዚህ ሁለቱ በሽታዎች ብዙውን ጊዜ ሁሉም ባይሆን ብዙውን ጊዜ የሚመጡት በሜታቦሊክ ዲስኦርደር ማለት የሰውነታችን ኖርማል ስራው ሲዛባ የሚከሰቱ ችግሮች ናቸው። ኖርማል ስራው እንዴት ይዛባል? በተለምዶ ቦርጭ መከበሪያ ነው እየተባለ ውፍረት መከበሪያ ነው እየተባለ አላስፈላጊ የሆነ ውፍረት እና አላስፈላጊ የሆነ የሰውነታችን የስብ ክምችት በሚፈጠርበት ጊዜ ሰውነታችን ያን ነገር መላመድ ሲያቅተው ለማሸነፍ በሚያደርገው ጥረት እነዚህ ችግሮች እንዲፈጠሩ ይሆናል እና ይሄ ሜታቦሊክ ዲስኦርደር የምንለው ብዙውን ጊዜ ከክብደታችን፣ ከቁመታችን፣ ከአመጋገባችን፣ ከእንቅስቃሴያችን እንዲሁም ደግሞ ከሆርሞኖቻችን አንጻር የሚከሰት ትልቅ የጤና ችግር እየሆነ እየመጣ ነው። ስለዚህ ይህን ነገር ኦቨርካም ለማድረግና ለማስተካከል ግዴታ ማወቅ የሚገባ መጀመሪያውኑ እነዚህ ነገሮች ከመፈጠራቸው በፊት ቀድመን መከላከል የምንችልበትን መንገድ ማስተካከል ስለሚቻል ስለነሱ ነገሮች የተወሰነ ነገር ለማለት ፈልጌ ነው። እነዚህ ሜታቦሊክ ዲስኦርደሮች ወይም ደግሞ ኦቤሲቲ ወይም ደግሞ በውርጭ ነገር አላስፈላጊ የሆኑ ውፍረትና የቅባት ክምችቶች የሚከሰቱት አመጋገባችን በመጣ ችግር ነው። ማለት በዘፈቀደ በምንመገባቸው ምግቦች ጉዳት የሚያመጡ በማይመስሉን በትንሽ ነገሮች የሚከሰት ክስተት ነው። ስለዚህ እነዚህ ምግቦች ምንን ያካትታሉ የሚለውን ነገር እናገራለሁ። በጥሞና ታዳምጡኝ ዘንድ በትህትና ጠይቃችኋለሁ። ለሌሎች እንዲደርስም ሼር እንድታደርጉ ሰብስክራይብ በማድረግ ቻናሉ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ይህን ችግር የሚያመጡት ካርብስ የምንላቸው ብዙ ካርቦሃይድሬት እና ቶሎ ብሎ ወደ ስኳር የሚቀየር የምግብ ንጥረ ነገር ያላቸው የምግብ አይነቶች ናቸው። ለምሳሌ እንደ ቺፕስ፣ ከድንች የሚሰራ መንገድ ዳር ላይ የሚጠበሱ ቺፕስ፣ ነጭ ዳቦ፣ ነጭ ዱቄት የሚሰራ እንደ ዳቦ፣ ፓስታ፣ መኮሮኒ፣ ሩዝ ነክ ነገሮች እንዲሁም ደግሞ ጣፋጭ ነገሮች ታሽገው ፓክድ ተደርገው በኢንዱስትሪ ፕሮሰስ ተደርገው የሚመጡ ምግቦች በአጠቃላይ ለዚህ ችግር የሚዳርጉን ዋና ዋና መንስኤዎች እና ምክንያቶች ናቸው። ስለዚህ ለምሳሌ አንድ ሰው ክብደት መቀነስ ፈልጌ ምግብ እኮ አልበላም፣ እንደው አልፎ አልፎ አንዳንዴ ቺፕስ ነው የምመገበው። ቺፕስ ደረቅ ያለ ነገር ስለሆነ እና ቀላል ነገር ስለሆነ ወደ ሰውነት ቦርጭ፣ ሰውነት ክብደት የሚጨምር አይመስላቸውም እና እንዲህ አይነት ስህተቶች ይፈጠራሉ። ስለዚህ አንድ ሰው ቺፕስ ከበላ አንደኛ ድንቹ፣ ሁለተኛ ሲጠበስ በዘይቱ ደጋግሞ ሲጠበስ ለተለያዩ በሽታዎች የመዳረግ እድሉ ከፍተኛ የሆነ ይሄዳል። ይህም ምንድን ነው? እንደተበላ ወዲያውኑ ቀጥታ ወደ ስኳርነት ነው የሚቀየረው። ሄዶ ይከማቻል ጉበታችን ላይ የተወሰነ ክፍሎቻችን፣ የተለያዩ የሰውነት ክፍሎቻችን ላይ በቦርጭ መልክ አላስፈላጊ ቦርጭ መልክ ይከማችና ወደ ቅባትነት ነው የሚቀየሩ። ይህ ደግሞ በጣም ትልቁና ዋናው ኢንሱሊን የሚባለው ስኳርን የሚቆጣጠረው ሆርሞናችን ከልክ በላይ እንዲጨምርና የበለጠ ደግሞ በመጨመሩ ምክንያት ስኳርን ለመከላከል በሚያደርገው ትግል ይህን ኢንሱሊን በሚጨምርበት ሰዓት የበለጠ ለነዛ ምግቦችም ለስኳር ሪዚስት የመደረግ ጸባዩ እየጨመረ በመሄድ እና ይሄ ኢንሱሊን ሰውነታችን ላይ ሲጨምር የበለጠ ሰውነታችን ክብደታችን እየጨመረ ቦርጫችን እየጨመረ እንዲሁም ደግሞ እነዚህ ቅድም የገለጽኳቸው በሽታዎቹ ወደኛ እንዲመጡ በማድረግ ኢንሱሊን በኃይለኛው ከተመረተ በኋላ መጨረሻ ላይ መድከም ስለሚመጣ ሲወርድ ስኳራችን ከልክ በላይ ወይም ከቁጥጥር በላይ መሆን እንዲሁም ደግሞ ሰውነታችን በመጨመሩና ቅባታችን በመጨመሩ ምክንያት የደም ቧንቧዎች ጋር እኒህ ያላስፈላጊ የሆኑ ቅባቶች እየሄዱ በመጣበቅ የደም ቧንቧዎቹ እንዲጠቡ በማድረግ እንዲህ አይነት ችግሮች እንዲፈጠሩ ዋነኛውን ምክንያት ይይዛል። ስለዚህ እኒህ ፕሮሰስ የሆኑ ነገሮች እና ታሽገው የሚሸጡ ነገሮች ላይ ጥንቃቄ ብናደርግ እጅግ በጣም አስፈላጊ ነው። ሌላው የሚጠጡ ነገሮች
ልክ እንደዚህ በቢራ ለስላሳ፣ ኮካ፣ ፔፕሲ፣ ሚሪንዳ ምናምን እያለ እነሱን ባናዘወትራቸው ኢቭን ለህፃናት ራሱ ባያዘወትሩት ይመከራል እና እዚህ ላይ ትኩረት አድርጋችሁ ራሳችሁን ብትጠብቁ፣ ቤተሰቦቻችሁን ብትጠብቁ በጣም መልካም ነው ብዬ አስባለሁ። ሌላው ከአመጋገብ ቀጥሎ እንቅስቃሴ ነው። አንድ ሰው ቢያንስ በቀን 30 ደቂቃ ያህል ትንሽ ጠጠር ያለ እንቅስቃሴ ወይም ወክ ወይም ደግሞ እንደ ሩጫ ሶምሶማም ነገሮችን ቢያደርግ እጅግ በጣም ሰውነቱ ላይ የተከማቹ ቅባቶችን እንዲወገዱ በማድረግ ስኳርን እንዲቀንስ በማድረግ እና እንዲሁም ደግሞ ግፊታችን የደም ቧንቧዎቹ ምቹ እንዲሆኑ እንዲዘና በማድረግ መጨናነቅንም እንዲያስወግድ በማድረግ እኒህም በሽታዎች መከላከል እንችላለን ማለት ነው። ሌላ ጭንቀት ማስወገድ፣ በቂ እረፍት ማድረግ። አንድ ሰው ቢያንስ ለ8 ለ9 ሰዓት ያህል እንቅልፍ ምንም አይነት መቆራረጥ የሌለው እንቅልፍ እንዲያገኝ በማድረግ ከነዚህ በሽታዎች በመራቅ ህይወታችንን ልንታደገው፣ ቤተሰቦቻችንን ልንታደግ እንችላለን እና ይህን ነገር በደንብ ትኩረት ሰጥተን እንስራበት እላለሁ። አመሰግናለሁኝ። ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ በትህትና ጠይቃቸዋለሁ። ቻው።